ሮሚዮ ሮሚዮ የኔ ወለላ ቃል ነበር ከሳት ነበር ማታለ ሰላም ጤና ይስጥልን የሳምና ቲዩብ ተከታታዮቻችን እንደምን ሰንብታችኋል? ዛሬ በሌላ አዲስ ቪዲዮ ወደ እናንተ ልንደርስ የዛሬው ርዕሰ ጉዳያችን በደንብ ዘና ያለን የምናየው ርዕሰ ጉዳይ ነው ያመረጥነው ማህበራዊ ሚዲያ ወይም ደግሞ የማህበራዊ ትስስር ገጾችን እንመለከታለን። ማህበራዊ ሚዲያ እንግዲህ እንደሚታወቀው ኒው ኤጅ ሚዲያ ይሏል ሳይንሱ ወይም ደግሞ የአዲስ የመጡ የትስስር ገጾች ናቸው ብሎ በስፋት ይተነትናል። ስለ ትርጉሙ ላውራ አይደለም። ዋናው ጉዳይ ማህበራዊ ሚዲያ አጠቃቀማችን አሁን ላይ ምን ይመስላል የሚለውን በስፋት እናያለን። ይህም ብቻም አይደለም፣ ማህበራዊ ሚዲያዎች ላይ ምን አይነት ኮንተንቶች ይሰራሉ። በነገራችን ላይ ማህበራዊ ሚዲያ ላይ ዋነኛው ነገር ኮንተንት ነው ወይም ደግሞ ይዘት ነው። ይዘት በፈጠራ መልኩ ታጅቦ የሚቀርብበት መንገድ ነው። አሁን ላይ እንግዲህ እንደሚታወቀው የማህበራዊ ትስስር ገጾቻችን ላይ የሚለቀቁ የሚጋሩ መልእክቶች፣ ቪዲዮዎች፣ ምስሎች በጣም የፈጠራ ስራ የተሞላባቸው ክሬቲቪቲን የተሞላባቸው መንገዶች የሚሰሩ ናቸው። ታዲያ ይህ ነገር ደግሞ ወደ ምን አምጥቶናል? የቀልብ ገበያ። ፕሮፌሰር ነብዩ ባዬ በአንድ መድረክ ላይ ይህንን ብሏል። በቀልብ ገበያ ወይም አቴንሽን ማርኬት የሚለውን ሳይንሱ ቀልብ ገበያ ብሎ አቻ ትርጉም ሰጥቶታል። እኔም በጣም ስለተመቸኝ ዛሬ ለእናንተ ስለ ቀልብ ገበያ ልነግራችሁ ነው። የቀልብ ገበያ እንግዲህ የሰዎችን ትኩረት ለመሳብ ሲባል ሌላ ታሪክ ውስጥ ተገብቷል። በጣም በስፋት በርካታ ጉዳዮች እየተሰሩ ናቸው። በተለይም ደግሞ ከማህበረሰባችን እሴት ከማህበረሰባችን የአኗኗር ዘይቤ፣ ባህል ወጥ ያሉም ነገሮች እንግዲህ ሲሰሩ እንመለከታለን። እሱ በራሱ አንዱ ቀልብን የመያዣ መንገድ ነው። ሰዎች ትኩረት ሰጥተው መጥፎም ቢሆን ያ ነገር እንኳን ሰዎች ትኩረት ሰጥተው እንዲመለከቱት ያደርጋል። ይህን ቪዲዮ በዋናነት ዛሬ የምሰራው አደራችሁን አድርሱልኝ በእድሜ ለገፉ ሰዎች፣ ለአባቶቻችን፣ ለእናቶቻችን ነው። ብዙውን ጊዜ ያዩትን ነገር ባዩት መንገድ የመረዳት ልምድ አለ እና የማህበራዊ ትስስር ገጹ ደግሞ ትኩረትን ለመሳብ በርካታ ነገሮች ስለሚሰሩበት፣ በርካታ ፈጠራዎች ስለሚሰሩበት፣ ጥሩም መጥፎም ሊሆኑ ይችላሉ ስለሚሰሩበት ያዩትን ሙሉ እውነት እንደሆነ አድርገው ይቀበላሉ። በእርግጠኝነት ወጣቶች ላይ ግን ያ ነገር አለ ብዬ አላስብም። ምናልባት ክሮስ ቼክ የማድረግ ነገሮችን ሰፋ አድርጎ የማየት ነገር ይኖራል። ግን በቅርቤ በአካባቢ ያሉ በእድሜ የገፉ ሰዎች እናቶቼ፣ አባቶቼ ምናምን ያዩትን ነገር ይቀበሉና ይሄ እንደዚህ ነው እንዴ ይላሉ እና ያ ነገር አለመሆኑ ወይም ደግሞ የምናያቸው መረጃዎች የሚጋሩ መረጃዎችን እውነተኛነታቸውን ማረጋገጥ ደግሞ ተገቢ ነው። የቀልብ ገበያ ደግሞ ያመጣው ጣጣ በጣም ከፍተኛ ነው። ነገ ከነገ ወዲያ ምን አይነት ፈጠራ ስራዎች ሊሰሩ እንደሚችሉ ማሰብ ይከብዳል። ስለዚህ ራሳችንን ማኔጅ ማድረግ እና ነገሩን ገታ ብለን እንግዲህ ይህን ፈጠራ ከሚሰሩ ሰዎች ለመረዳት ጉዳዩን ለመረዳት ቀድሞ መገኘት ያስፈልጋል ብዬ አስባለሁ። ዛሬ እንግዲህ በቀጣይ የማሳያችሁ ቀልብ ገበያ ላይ ወይም ደግሞ ማህበራዊ ትስስር ገጾቻችን ላይ በስፋት ምን ይጋራሉ፣ ምን አይነት ቪዲዮዎች፣ ምን አይነት ይዘት ያላቸው ቪዲዮዎች ይጋራሉ የሚለውን በተከታይነት ወደ እናንተ እናደርሳለን። አብራችሁ ቆዩ። ሰብስክራይብ አድርጉ። ሳምናት ዩቲዩብ ላይ ናችሁ። በመካከለኛው ምስራቅ ወይኔ ሼኪ አስቸኳይ የተባለ መረጃ ደርሶናል። በመካከለኛው ምስራቅ እየተባባሰ የመጣው ውጥረት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ማሳደሩን ቀጥሏል። ከሰሞኑ የብሬንት ድፍድፍ ነዳጅ ዋጋ በ1.3% ጭማሪ አሳይቶ በበርሜል በበርካታ ብሮች እየተሸጠ መሆኑን ተሰምቷል። ይህ የዋጋ ንረት የታየው በአሜሪካና በኢራን መካከል የነበረው የሰላም ተስፋ በመዳከሙና ቁልፍ በሆነው የሆርሙዝ የባህር መስመር ላይ የንግድ ፍሰቱ በመገደቡ ነው። ዜናዎቹን በማቅረብ ሳምራይት ነበርኩኝ። ዜናዎቹ ጋር ሳምራይት ነበርኩኝ። እኔ ማለት ነው
ጠዋት የነደውትን ከሰዓት አልነደው፣ ከሰዓት የነደውትን ማታ አልደግሞም ነው። በቃ በየጊዜው መኪና መቀያየረው በጣም ነበር የሚገርም በጣም ነው የሚደንቀው። ቸርስ። ሮሚዮ የኔ ወለላ እባክህ ቀይረው ስምህን በሌላ። የታባክ እንዴት አያችሁት? እንግዲህ ማህበራዊ ሚዲያዎቻችን ላይ የሚለቀቁ በስፋት በቲክቶክ በዩቲዩብ እንዲሁም ፌስቡክን ጨምሮ የሚለቀቁ ጉዳዮች እነዚህን ይመስላሉ። የተወሰኑትን እንግዲህ ለማሳየት ሞክሬያለሁ። ትወናዬን እንዴት አያችሁት? ኮሜንት ላይ አስቀምጡልኝ። ትወኔ ከተመቻችሁ ሌላ ቀን በሌላ ትወናም የምንገናኝ ይሆናል። እንደናንተ ፍላጎት ይወሰናል። እንግዲህ ማህበራዊ ሚዲያዎቻችን ላይ እኚህንና ሌሎችንም መሰል ጉዳዮች ይለቀቃሉ። መጥፎም ብቻ ላይሆን ይችላል፣ በጣም ጥሩ ይዘቶች ይለቀቃሉ። እንግዲህ ምርጫው የኛ ነው። የትኛውን ይዘት ወደዳችሁት? እናንተስ የየትኛው ይዘት አድናቂዎች ናችሁ? ኮሜንት ላይ አስቀምጡልኝ። የዛሬው ቆይታችን ይህንን ይመስል ነበር። ያቀረብኩላችሁ ሳምራዊት ነበርኩኝ። በቀጣይ በሌላ ይዘት በሌላ ሀሳብ ወደ እናንተ የምንደርስ ነው የሚሆነው። ሰብስክራይብ እያደረጋችሁ ቤተሰቡን ሀሳብ አስተያየቶቻችሁ በጣም ያስፈልገናል። ኮሜንት ላይ አስቀምጡልን። እናመሰግናለን። መልካም ቆይታ ይሆንላችሁ።